ሰላም ሰላም ሙስሊምም ክርስቲያንም እንዴት አመሻችሁ? ባላችሁበት ቦታ ፈጣሪ ይጠብቃችሁ፣ ቅፍ ደግፍ አርግቶ ከክፉ ነገር ይጠብቃችሁ እያልኩኝ ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ ብዬ መጥቻለሁ። ድምፄ ከተሰማቸው አላቅም ሰዎች ያሉ ማለት ነው። ዛሬ ሄሉና ያብ አዲስ አበባ ውስጥ ተገናኝተዋል። ከዛን ሄሉ ያብን አነጋግረዋለች። ግን ሁለቱ እየተጨቃጨቁ ነው። በጭቅጭቅ ነው እንትን ያሉት። እሷን ሊያምናት አልቻለም። በነገራችን ላይ ነገሮች ይቀየራሉ። አንዳንድ ሀሳብ የምትሰጡ ይቅርብሽ ምናምን የምትሉ በእሷ ህይወት እናንተ መወሰን አትችሉም። ሲቀጥል ደግሞ እሱ መስዋዕት እንደዋልላት እሷ መዋል ግዴታዋ ነው ማለት ነው። እና ጠልቷትም አይደለም። ዝም ብላችሁ አታማሙቁ። ስለማይወዳት ነው ስለሚወዳት ምናምን እያላችሁ አታማሙቁ። ባይወዳት ኑሮ ይሄን ያህል መስዋዕት አይውልላትም። ፍቅር ባይኖርላት ኑሮ ይሄን ያህል ጥሱ የትና የት እስከ 40 ምንጭ አይመጣም። ያልሆነ ነገር አታብኩ ማለት ነው። በጣም የሚወዳት በጣም የሚፈልጋት፣ ግን በአንድ ስህተት ነው የተሳሳተችው። ያንን ይቅርታዋን ደግሞ ያብ መቀበል አለብህ ብዬ አስባለሁ። ከሰው ስህተት ከብረት ዝገት አይጠፋም። ገባ? የማታምናት ከሆነ ደግሞ በመጽሐፍ ቅዱስ ቃል አስገባት። እውነት ከሱ ጋር ምንም አይነት ኬዝ የለሽም ማለት ልብ ካላመነ መጽሐፍ ቅዱስ አለ አይደለ እንዴ? ከእምነት ከመጽሐፍ ቅዱስ ውጭ የለም። ከሱ ጋር ምንም አይነት ካይስ ካሌለሽ ማይልኝ እንዳምንሽ በልና ቃል ግባላት። ምክንያቱም እናንተ ሁለታችሁ መለያየት የለባችሁም። እሷ በጣም በንጹህ ፍቅር ነው የምታፈቅረ፣ አንተም እንደምትወዳት ጠንቅቄ ያውቃለሁ ማለት ነው። ስለዚህ አንተም ደግሞ በኤርጉ ውስጥ ባለ ጊዜ እኮ ልጅቷ አንተን ስትስምክ በአይኗ እያየ እየሳመችክ እየተለጣጠፈችብህ ነበረ። ልክ አሁን አንተ ልዑልን በአይንክ እንዳየኸው እሷም ልጅቷ እንደዛ ስታደርግህ በአይኗ አይታለች። ገባክ? ከዛም በኋላ ምንም ብታሰቃይክም ይቅር ብልሃለች። ስለዚህ አንተም ደግሞ ለሄሉ አንድ ቻንስ መስጠት አለብህ ብዬ አስባለሁ። ምክንያቱም አንተ ልዑል ላይ አሁን አንገቷን ሳመ አይቻለሁ ብለህ ነው አይደለ ውስጥ እንደዚህ የተናደደው። በዛን ሰዓት ልጅቷ ሄሉ አንተን ስትስም እሷ የተሰማክ አንተ የተሰማህን ስሜት ነው እሷ የተሰማት ማለት ነው። ስለዚህ ያ ወንድሜ አንድ ቻንስ ስጣት። ከይቅርታ በላ ምንም የለም። ዳግመኛ ወደዛ ስህተት እንዳትገባ ማራቅም ካለባት ልዑልን እንድታርቅ፣ ከዛም በኋላ የህይወትን መስመር ቀጥለጥ ብላችሁ ሁለታችሁ ብቻ ማስተካከል እንዳለባችሁ ነው የማውቀው። እና አንዴ ብቻ ቻንስ ስጣት። ምክንያቱም አንድ ነገር ብትሆን የዘላለም ጸጸት ነው የሚሆንባት። ባትወድ ባታፈቅር ይህን ያህል መኪና ውስጥ ልትገባም አትችልም። የሆነ ጥፋት አጥፍታ ቢሆን ኑሮ አይንህን ለማየትም አትችልም። ስለዚህ አንተን ይቅር እንዳለች አንተ ለአንዴና ለመጨረሻ ቻንስ ስጣት። እሷ እኮ ቤርግ ውስጥ አይኗ እያየ ነው ስትስማ የነበረው አይደል? ያንን እንኳን ይቅር ብላክ አይደለም። ስለዚህ አንተም ደግሞ ያው አንዳንድ ጊዜ እሷ ባላሰበችው መንገድ አንተን ወይን እሷን ለማለያየት የተጠነሰሰ ጥንስስም ሊሆን ይችላል። ገባክ? ሄሉ ግን እንደዚ አይነት ሴት አይደለችም። ከልጅነት እስከ እውቀቷ ነው የምናውቃት እኛ አብረናት የነበር ነው። እውነት እንደምታስባት ሴት አይደለችም። ግን የምትጠራጠር ከሆነ ደግሞ መጽሐፍ ቅዱስ አለ፣ ቃል ግቢልኝ በሉና የጠላትን ድልድይ መስበር አለባችሁ ብዬ ነው ማስበው። በጣም ትወድሃለች፣ በጣም ታፈቅርሃለች። አንተም እንደዛ ትወዳታለህ፣ ታፈቅራታለህ። ባታፈቅራት ኑሮ ይህን ሁሉ መስዋዕት ጥሰህ አትመጣም አይደለም። በአንድ ቀን ስህተት ህይወትን አታመሰቃቀል። የሆነ ነገር ብትሆንም አንተን ስለሚጸጽት ደግሞም ታደርገዋለች እሷ ማለት ነው። ለምሳሌ ላመነችበት ነገር ወደኋላ አትልም። ገባክ? በቃ ህይወቴ ብላ ከአንተ ጋር አላማ ነው በቃ ለአንዴና ለመጨረሻ አቅዳ ያለችው ማለት ነው። ስለዚህ ያብ እንደምሰማኝ አውቃለሁ። እንደው በምትወዳት እሷን ተዋት። ስለ አባቷ ስትል አባቷ እናቷን አይታል ምን ያህል ደስተኛ እንደሆኑ ማለት ነው። ስለ እነሱ ስትል አንድ ቻንስን ስጥ። ጠላቶቻቸው አይደሰቱ። እናንተ በምትለያዩበት ብዙ ጠላት አለ። ይህን ያህል እርምጃ መስዋዕት የዋልክላትን ልጅ ለማንም ብለክ ለአንድ ቀን ስህተት ብላ አሳልፈ ትሰጣለህ? ያ እንዳታደርገው። እናንተን ሰው አይደለም ያገናኛችሁ ራሱ መድኃኔዓለም ነው። ማንም ቢፈተፍት ማንም እንትዚ ማንም አይለያችሁም። እግዚአብሔር ራሱን ያገናኛችሁና አንድ ቻንስ ስጣት። አንዴና ለመጨረሻ
የይቅርታ መንገድን ክፈትላት ብለን ነው እኛ የምንለምን። እኛም ደግሞ ማስተካከል ያለብንን ነገር በምክርም በምንም እናስተካክላታለን። ኦዲየንሶችም በምክርም በምንም እና አንዳንድ ኦዲየንሶች ራሱ በቃ አንድ ላይ እንዲሆኑ ከጎን ነው መቆም ማበርታት ያለብን ማለት ነው። ስለዚህ ያብዬ አንድ ቻንስ ስጣት ወንድሜ፣ ለአንዴና ለመጨረሻ አንድ ቻንስ ስጣት ማለት ነው። ጠላትን አታስደስቱ። እኔ አምናለሁ መቼም ቢሆን እናንተ እንደማትለያዩ አውቃለሁ። ልቤም የሚነግረኝ እንደዛ ነው። ግን ውስጥ የሚጠራጠር እንትን የሚል ከሆነ መጽሐፍ ቅዱስ አለ፣ ቃል ግቢልኝ ከሱ ጋር ምንም አይነት ኬስ ካሌለሽ ቃል ግቢልኝ ብለህ ቃል አስገባት ማለት ነው። ከማለችልህ እውነት ከሱ ጋር ምንም አይነት ነገር የላትም ማለት ነው። ሲቀጥል ደግሞ እሱ አይወዳትም እሱ አይፈልጋትም ምናምን የምትሉት መጀመሪያ የራሳችሁን ቤት አጽዱ እና ባይወዳት ይህን ሁሉ መስዋዕት አይውልም። መጨረሻ ላይ ይታረቃሉ። ያቺም ልጅ እሷን ለማናደድ እንዳመጣት ራሱ ፍርጥ አድርጎ ይነግራል። የዛን ጊዜ እናንተም የምታፍሩበት ነገር እንዳይሆን። ሲቀጥል ደግሞ ሁለቱ መቼም አይለያዩም። ባይወዳት ይህን መስዋዕት አይውልም። አሁን እንደ ማንኛውም ሰው ይናደዳል። ወንድ ልጅ ነው፣ ይበሽቃል። ምክንያቱም አብረዋትም ስለነበረ ስለሚጠራጠር ስለነበረ እንጂ ስለማይወዳት ነው እንዲህ እስክትሆን ምናምን እንዳትሉ። በተረፈ መልካም ምሽት። መድኃኒዓለም ከእናንተ ጋር ይሁን።